በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለመልክዕከ ቸሩ መድኃኔዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለህ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና አሜን። ሰላም ለጸአተ ነፍስከ ቸሩ መድኃኔዓለም ሆይ በመስቀል ላይ ልዩ ልዩ አምላካዊ ተአምራትን ሕማማተ መስቀል ከተፈጸሙ በኋላ በገዛ ስልጣንህ ለተፈጸመው ጸአተ ነፍስም ሰላም እላለሁ። ሕሙማንን ለሚፈውስ ልዩ መዓዛ ላለው በርነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታ ሆይ ፀሐይ ብርሃኗን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ ቸሩ መድኃኔዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት በአዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ለአንተ ምስጋና ይገባል። አሜን። ሰላም ለትንሣኤከ ቸሩ መድኃኔዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ትንሣኤህ ጨለማን ካስወገድክ በኋላ በግብረ አምላካዊ በዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጄን እግሬን ተመልክተው አልካቸው። ሰላም ለትንሣኤከ ቸሩ መድኃኔዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እላለሁ። ስፍር ቁጥር የሌላቸው ተአምራትህን እናገራለሁ። ፈጣሪ ክርስቶስ ለአዳም ልጆች መድህን እንደመሆንህ መጠን የእኔን በደለኛ የደካማዋን አገልጋይህን እንዲሁም የሁላችንንም ይህንን ልመና ተቀብለህ አቤቱ ከዚያ እርጉም ከሚሆን ጥላት እጅ አድነን። አሜን። ሰላም ለዕርገትከ ቸሩ መድኃኔዓለም ሆይ በአውሎ ንፋስ አምሳል ነበልባል አምሳል እግዚአብሔር ይገሥጽህ መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባ ለተከናወነ ዕርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግስቱ ለዘላለም አገዛዙ ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለዕርገትከ ቸሩ መድኃኔዓለም ሆይ የቃል ኪዳን ስነ ስርዓት ለፈጸመ ዕርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ንፋስ አምሳል የላክልን እርሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እርሱ ኃይሉን ይግለጽ። አሜን። አልቦ እምስብ ከሰው ወገን ማንም እንደኔ በደለኛ ኃጢአት የሰራ የለም። እንደ አንተም ያለ መሐሪ ቅርብ አምላክ አይኖርም። ፈጣሪ ክርስቶስ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን አመጣጥ በዓለሙ ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። አቅርቦተ ቸሩ መድኃኔዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ መጠንን የበደለኛ ጎስቋላ አገልጋይ ኃጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራም ላይ በአስፈላጊ ቦታ ሁሉ
ፍላጎቴ መጠን ምግቤን አዘጋጅልኝ። አሜን። አጽናአኒ ቸሩ መድኃኔዓለም ሆይ መሪር የሆነ የሰቆቃውን ነገር የምጽፍልህ ነኝና በጆሮ አድምጠ በቅዱሳን በሆኑ እጆች ጽሑፌን ተቀበለኝ። አሜን። ፈጣሪ ክርስቶስ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ እንኳን አቤቱ የአንተ አምላክ ስትሆን ስለኛ ጎንህን በጦር ወጓ። እንኳን አቤቱ ኦ ሊቀ ካህናት ቸሩ መድኃኔዓለም አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልና የልያ ልጆች የሚሆኑ የኋሊት ታሰሩ። አቤቱ ፈጣሪ ክርስቶስ ሆይ ስለዚህ ለሞት ተላልፈ ተሰጠህ። እንኳን አቤቱ ስለኛ በጦር ወጉ። አቤቱ የንጹሕ ክቡር ሥጋ መሬት ሸፈነው እኮ። አቤቱ ኦ ክርስቶስ ቸሩ መድኃኔዓለም ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተ ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት ቆምክ። አቤቱ እንኳን አቤቱ ፈጣሪ ክርስቶስ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ ተማጸንኩ ቸሩ መድኃኔዓለም ሆይ መጻጻውን መራራውን ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣንህ ነፍስህን ከሥጋ ለለየህባት ጸአተ ነፍስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታዬ ፍጥረታትም ሁሉ ፈጣሪ እንደመሆንህ መጠን በዚያች ነፍስህ ከሥጋ በተለየችባት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራን ተከፈቱ። ተዘከረነ እግዚኦ ቸሩ መድኃኔዓለም ሆይ አስቀድሞ ፈያታዊ ዜማን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። አሜን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛዋን ሐዘንተኛዋን በምስጋና ወይን ጠጅ አስደስተኝ፣ አረጋጋኝ፣ አረጋጋን። አሜን። ኦ ዘአጽር ከቸሩ መድኃኔዓለም ሆይ እጅግርህን በማስ ቸንክረው እግዚአብሔር ይገስጽህ። ቸሩ መድኃኔዓለም ሆይ እጅግርህን ቸንክረው የእኛን መከራ ባሸከሙ በቀራንዮ ተራራ ላይ ለአቆሙ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ቀዳማዊ ተከታይ የሌለህ የአብ ባህሪ ልጁ ሆይ በአንተ መከራ ጽኑ ከሆነ መከራ ስጋና ዳግመኛ ሞት አቤቱ እኔን በደለኛ መሆን እንዲሁም ሁላችንንም አገልጋዮችን አድነን። አሜን። ምንተይ ዜኑ ቸሩ መድኃኔዓለም አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮ የሰማ ሰው እርሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ አቤቱ የመልከ ጸዲቅ ምሳሌ ካህን ሆይ አንተ ግን አንደበቱ መናገር ሲጀምር ባርከው አክብረውም በእርሱም ላይ ቅዱስ መንፈስህን አሳድር። አሜን። ዘጸዋከ ስምከ ቸሩ መድኃኔዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እርሱ በዚያች የቁርጥ ፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችህን አንተ ታስረህ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። አሜን። ለእህቱም ምግባር ቸሩ መድኃኔዓለም ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛ አገልጋይ ማደሪያ ቤት የመኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን። አሜን። አቤቱ ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነን። ከንቱ የዚህ ዓለም ንብረቱ ከንቱ ሁሉ ኃላፊ ጠፊ ነውና። አሜን።